አለ ገና አንተ ታበዛናለህ። ያንተ ንቀትና ጥላቻ እኛን ብዙ ያደርገናል ማለት ነው። ሰላም ጎስት ጎስት አርሰናል ምን ያህል ጊዜ ተከቧል? 21 ዓመት 21 ዓመት 21 ዓመት በጣም ብዙ ዓመት ሆኗል። ከ2005 በኋላ እኔም ሄጃለሁ አይደል? የአርሰናል ብርቱ ጎን የምትለው ምንድነው? እኔ እጅ ማልሰጥ ደጋፊ ነኝ። ሁሉም ያውቃል አይደል? ተሸንፈንም ዋንጫውኛ ነው የምንበላው በማለት ነው የምታወቀው። እሱን ማሳክተነዋል። ካሁን በኋላ ሌላ ሳይድ እስቲ ያሳያለሁ። እስካሁን ድረስ ብርቱነቴን ነበር ያሳየሁት። አሁን ደግሞ ሌላ ሳይድን ያሳያለሁ። ንጉስ ስትሆን እንዴት አክት ማድረግ እንዳለብህ ምናልባት ላስተምር እችላለሁ ካሁን በኋላ። እሺ እናያለን። እኔ እስካሁን የማንም ደጋፊ አይደለሁም እና ማንን ልደግፍ? አርሰናል ልደግፍ? ማን ያዋጣሻል አንቺ ራስሽ? እኔ እስካሁን ማንም ማለት ስለ ኳስ ብዙም አላውቅም። ኳስ ተመልካች አይደለሁም። ስታዩ ድባቡ ስታዩ የማን ደጋፊ ይስባል? የአርሰናል በጣም እንትን ናቸው ማለት የሆነ ተስፈኛ ናቸው። አደንቃቸዋለሁ። ሌላው ደግሞ እያሳካው ዋንጫ እየበላ ሌላው የሚያጣጥለው ነገር ደግሞ የበለጠ አይስብሽም ወደ አርሰናል? አዎ እሱ ነገር በጣም እየሰማ ነው ወያለው ይስበኛል። ስለዚህ በቃ ታበዛናለህ፣ ገና አንተ ታበዛናለህ። ያንተ ንቀትና ጥላቻ እኛን ብዙ ያደርገናል ማለት ነው። ገና ካሁን በኋላ አርሰናል ደጋፊ ነኝ በቃ እርግጠኝነት። እሺ በቃ ጎስታ አመሰግናለሁ። እሺ መልካም ቀን። ኢንተርቪው በቃ ይላል። ፏድ እንኳን ደህና መጣ። እንኳን ደህና ቆያችሁ። ፏድ በሶሻል ሚዲያ የአርሰናል አክቲቪስት ተብለህ በጣም ትታወቃለህና አርሰናል ለምን ያህል ጊዜ ይደግፋል? አርሰናልን 20 ምናምን ዓመት አካባቢ ደግፍ። አንተም ጎስትም 20 ምናምን ዓመት በጣም ቆይታችኋል። ከልጅነታችሁ ነው? አዎ እንደ ልክ እንደ ሕፃን ልጅ ወተት ሁላ እሱን እየተመገብን ያደግነው አርሰናልን በእግር ኳሱ ማለት ነው። ከአርሰናል ጥሩ ጎን የምትለው ምንድነው? አርሰናል ምን መጥፎ ጎን አለው ነው? አሁን አንቺ ታነሽ አርሰናል ተብሎ ምንም አይነት መጥፎ ጎን ማታገኝለት ነገር ነው። ደጋፊዎች በተለይ በጣም ምንም ክላስ ያለው ደጋፊ ነው። አርሰናል ደጋፊ እንደምታየው ጽድት ያለ ደጋፊ ነው። በቀጣይ ዓመታት ሀገራችን ላይ ሙሉ ለሙሉ ወደ አርሰናል ደጋፊነት እኔ ከዛሬ ጀምሬ ይሄው ሁኛለሁ። ከዛሬ ጀምሬ እስካሁን ኳስ ብዙ እስካሁን አልነበርሽም? እስካሁን ኳስ ላይ ብዙ ነበር። በእውነት የአርሰናል ደጋፊ ነበር መሆን የነበረብሽ። ኦፊሻል እየሰማችሁ ነው ጀማው። የአርሰናል ጀማ እየበዛ ነው። ምን እንደሚሻል አላውቅም እኔ። ሰላም ብሩክ። ሰላም። ኢንተርቪው ላደርግህ ነው። እሺ ይቻላል። እሺ አርሰናል ለስንት ዓመት ደገፍክ? 2007 ኦልሞስት 20 እየተቃረብኩ ነው። 20 ሁላችሁም 20 ቤት ናችሁ። በቃ በእድሜያችሁ ልክ ነው ማለት ነው። እሺ ከአርሰናል ብርቱ ጎን የምትለው ምንድነው? ብርቱ ጎን የምትለው ከአርሰናል ክለብ ብርቱ ጎን ፍቅሩ ነው። የደጋፊው የክለቡም እኔም ካሁን በኋላ ያው ጎስትን ማርቻለሁ፣ ፏድን ማርቻለሁ። የአርሰናል ደጋፊ ሁኚ ብለውኛል። ምን ትላለህ? ጥያቄ የለውም። ጤናሽን የምትፈልጊው ከሆነ የአርሰናል ደጋፊ ሁኚ። ደስተኛ መሆን የምትፈልጊው ከሆነ ኦኬ። ስለዚህ በቃ ካሁን በኋላ የአርሰናል ደጋፊ ነኝ ማለት ነው። እሺ ብሩክ አመሰግናለሁ።